መለያየት ካለባቸው አንተኛን ለማለያየት ፍላጎት እሷ ጤንነት አስቀይምሃለሁ። ለጋሽ ብዬ ነው ዝም ያልኩህ። ነገሮችን እንድትፈታ ነው። ነገር በአንተ እኮ ነው። አየህ አይደለ? እንዴት ተስተካክል። ስንት ጊዜ ነበር ስንት ብለሽም ለምን ትፈልጊያለሽ? ነገሮችን ማስተካከል እንዴት ይከብዳል? እኔ ክብዳ አይደለም በቃ የሁሉ ስትሰራ ሸፈንኩልህ። አሁን ድክም ብሎኝ ቤተሰብ ማለት አገባባል ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ። ሆድዬን አንተም ታውቀዋለህ። ለምን አትረጋጋም? ለምን አትሰማንም? እኛ ነው ስማን አታበላሽ። ማን የጠራው? አንተ ነው የጠራው? ማን የጠራው? ድጋሚ ሌላ ነገር ቤተሰቦቿ ጋር እጃት ሄዳል። ቤተሰቦቿ ጋር እጃት ሄዳል። ቤተሰቦቿ ጋር እጃት ሄዳል። አይደለም ግን እንደዚህ አይደለም እኮ እሄዳለሁ፣ መሄዱን እሄዳለሁ ግን ደግሞ እንደዚህ አይደለም። ቆይ እኔ ምንም አይነት ነገር ነግረሽ ልታስረጂኝ አልፈልግም። ምንም አይነት ነገር ወስኛለሁ። ልጆችን ይዘሽ ልትሄጂ ነው? ለልጆቹ ትዕግስት ቢኖርህ እኮ ታቆማት ነበር እስካሁን ድረስ። ጥል እንዳይነሳ ይሄ ሁላ ነገር አይፈጠርም ነበር። ይሄ ሁላ ነገር አይፈጠርም ነበር። ይዣት ሄዳለሁ። አልረጋጋም። መረጋጋት አልፈልግም። ለምን አሰማንም? እኛ አልፈልግም መረጋጋት። አይደለም ና እኔ እንደነገርኩ ነው። እሱ በቃ ቤተሰቦቹ ይዛሃት ና ተብሎ ካልወሰድኩኝ እያለ ነው። ሁለቱንም ልጆች ይዤ እሄዳለሁ። ሻንጣውን ይዘን እንሄዳለን። ሁሉም ነገር ጠቅልለን ይዘን እንሄዳለን። ግን ደግሞ እንደዚህ አይደለም። ቆይ እንደዚህ ዝም ብዬ ትቼው የሚሄደው ነገር እስከ ዛሬ መጥቶ ማስተካከል ነበረበት። ችግሩ ያለው ችግር አፈንቅጦ ወጥቷል። ኪሩቤል ወዶ አይደለም እኮ ወዶ አይደለም እንዴ! ወዶ እንዳልሆነማ እያየሁት እኮ ነው። ወዶ አይደለም። ለምን አትረዳው? ምንም መረዳት የምፈልገውበት ደረጃ ላይ አንተ ልጆቹን ቆይ አይደለም ልጆቹን አባቱ ፊት ይዤ እሄዳለሁ ባለቤቱን ይዤ እሄዳለሁ ስትል ቆይ ምንድን ነው የሚሰማው? ቢወድ ኖሮ ድሮ ነበር ይሄን ትዳር የሚያስተካክለው። ለምን አሰሙኝ? ፈቅዶ እሱ እኮ ከራሱ ጋር ሆኖ እኮ አይደለም እኮ ከራሱ ጋር አልነበረም እኮ። ከራሱ ጋር ስላልሆነ እሷ ትሙት አይደለ? እሷ ትሙት ከጎኑ ችግር የለም። ሊወስዳት ነው ወስዳለሁ እያለ ምንም አይነት ነገር አልፈልግም። ቤተሰብ ጋር ይዤሽ እሄዳለሁ። ቤተሰብ ይዘና ብሎኛል። ይዤሽ እሄዳለሁ። በቃ አልቆ እውነት ይሄ ሰው የሚፈልግሽ ከሆነ መጥቶ እዛ ሽማግሌ ልኮ ሽማግሌ ይዞ መምጣት አለበት። ያለውን ነገር እዛ እንፈታለን። ችግር የለም። ይዣት እሄዳለሁ። መጀመሪያ ተረጋጋና ቁጭ ብለን እናውራ እስቲ። ኪሩቤል ለምንድን ነው ነገር እኔ ምንም ነገር በችኮላ ምን ይፈጠራል? የእሷንም ሀሳብ ስማ። ለምን አሰማም? የእሷንም ሀሳብ
ናይ አንተ ለምን ዝም ትላለህ? ሊወስዳት እኮ ነው ልጅ እሱማ ደነዘዘ። ምን ይሁን ደነዘዘ? ጥፋቱን ያውቃል እኮ እንዴት ያወራል? እያንዳንዱ ጥፋቱን እኮ ያውቃል። እንዴት ያወራል? አንቺ አታረጋጊ። ችግር የለም። አንቺ ቁጭ በይ። ምንም አይነት ነገር አልፈልግም ከአንቺ። ቁጭ በይ። አንተ በአንዳንድ ወንክ ታውቃለህ። እኔ ምን አደረኩኝ? አይደለም እኮ ኪራ፣ እኔ ምን አድርግ ነው የምትለኝ? እንዴት ትነግረዋለህ? እና ታዲያ እንዴት ነው የማልነግረው? አንድ ነገር እንዴ ብጠፋ እኮ እኔን ነው የሚጠይቀኝ። ገብቶሃል አይደለ? ምን ማለት ነው? ምንም አላስብም ነው ስለሷና ስለሷ ፋሚሊ አያሳስበኝም ነው ያገኛለሁ። እንደዛ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ማደርገውን እኮ እያሳየሁ እኮ ነው። ማደርገውን ነገር እያሳየሁ በስሜት አትሂድ እያልኩ እኮ ነው። በስሜት አትሂድ። ገብቶሃል? የግድ እሱም ፍቃደኛ መሆን አለበት። እስኪ ዝም በሉ አንዴ። ተይ እንደዚህ አትበይ ውቤ። ተብሽ የእውነት ውቤ አትፈልጊም? እንድንለያይ ትፈልጊያለሽ? ጥለሽም ለመሄድ ትፈልጊያለሽ? ውቤ እንድታስተካክል ለምንኩ ጠየቅኩ። እምቢ አልከኝ አይደል? ራስን ዘገየ። ዛሬ ምን ጎዳና ይጣልሽኝ አይደል? ልጆቼን ይዘሽ ልትሄጂ ነው አይደል? ለምንድን ነው በዚህ የምታወቀው? ይሄ ሁሉ ድካሜ ምን አስቀረሽ አይደል? በቃ ይሄ የሚያስብ ሰውማ እንደዚህ ነው ሻለሽ አይደለም እኮ ነው። ለልጆቹ የሚያስብ ሰው እንደዚህ አይደለም። ዝም በል እሺ። ከእሱ ጋር አትመላለስ። በቃ ይሄን እድል ሰጥቼ ነበር እኮ ምን ልፍጠር? ያን ሁሉ ነገር ራስቼ ካንተ ጋር ነው እንደዛ ነው የምታስበው? ከኔ ጋር ሆነ አይደለም? ምን እንደዛ ባለ ከኔ ጋር ትሆናለህ? ይዣት እሄዳለሁ። አይቀርም መሄዴ። ይዣት እሄዳለሁ። እስካሁን እኮ ቁጭ ብዬ ጠበቅኩ። ለምንድን ነው ነግሬሃለሁ። እኔ ይዣት መሄዴ አይቀርም። ይዣት መሄዴ ስለማይቀር እንዴ በተማውን አይኝ የየርኩ እኮ ነው። እኔ ከኔ ጋር እንድትሆን የፈለጉት ነገሮችን እንድትፈታ ነው። አያድልኝ የሆነ ነገር በአንተ እኮ ነው። አይክ አይደለም እንድታስተካክል ስንት ጊዜ ለመንኩ፣ ስንት ለመንኩ። ለምንድን ነው የማትረዳኝ? ቆይ ይህ ጭራሽ ነገሮችን ማስተካከል እንዴት ይከብዳል? ታልኩሽ እኮ እኔ ከብዳል በቃ አሁን ከረፈደ በኋላ ለምንድን እንደዚህ የምታደርገኝ? እነሱ ከገቡ በኋላ ለምንድን ነው ከቤተሰብ ጋር ስንድታለ የምታደርገኝ? እኔ አንተ ብቻችን ሁለታችን እናስተካክል ብዬ ለመንኩ፣ ጠየቅኩ አይደለም? ለምንድን ነው ቆይ እኔ ውክብ የምታደርገኝ? ቆይ እሺ ከማን ጋር ልሆን? እሺ ምን ማን ቤት አደረጋችሁኝ? አሁን ጭራሹ እኔ ያለሁልሽ እስከ ዛሬ ድረስ አለሁልሽ። እሺ አለሁልሽ። እኔ እዚህ ተራው እኮ ከኔ ጋር ሆነ ተረዳኝ፣ ስሜቴን ተረዳና አብረኝ አስተካክል ትላለኝ ያልኩት እንጂ ሻንታ በጣም ተረድቼሻለሁ ከሚገባው በላይ። በእናታችሁ ቢያንስ አንዳችሁ እንኳን ተረዱኝ እንዴ! መሀል ቤትን እንድታሳብዱኝ እኮ ነው። ምን እየሆናችሁ ነው? አንተ ወይ ትዳር እርሽን የምለውን እየልግባ አይደለም ኪሩቤል፣ አሁን በእናትህ አንተ ከቻልክ ማለት ነው ቤተሰብ ጋር ደውልና አይደለም ቤተሰብ ጋር ደውልና ምን ማለት ነው? ምን ማለት ነው? በመሀልማ እያስገባኝ ያለው እኮ አንተ ነህ። በትዳር መሀል እንድገባ እያደረከኝ ያለው አንተ ነህ። እንድገባ እያደረከኝ ያለው ይቅርታ ብታደርግልኝ ነበር። ይቅርታ ብታደርግልኝማ እኔን ላናገኛት ሁሉ አንችል ነበር። ለምንድን ነው ከትዳር በህይወት ላትቆይ ትችላለህ? አይምሮ ተቀጥቷል። እነሱም
ታስበው ነገር ልክ አይደለም ያለው ገብቷል። ናይ የሁሉም ቤተሰብ እንደሚያስበው ነው የእነሱ ቤተሰብ ያስቡ ያሉት። ግን ነገሮችን ማስተካከል እንዴት ነው የምንችለው? አሁን እሱ ደውሎ ለቤተሰብ ትንሽ እንዲረጋጉ እንዲያደርግ ነው እኔ አሁን የምፈልገው። ኪሩቤል እንደዚህ አትበል እባክህ። አንተ እንደዚህ አትበል። ሰው አይደለም። ለምን ሰው ትለቅሳለህ? ባሰ ወንድም አይደለም እንዴ አንተ? ለምንድን ነው እንትን ማለት ነው? ነገሮችን ለማስተካከል ከቤተሰብ ጋር ልጋጭ ነው። ምን ነገሮችን እያስተካከልኩ ነው። እየነካካኝ ያለው እያስተካከልኩ እኮ ነው አይደል እንዴ? ይሄ እኮ መሀላችን ገብቶ እኮ እየበጠበጠ አትበልሱ እንድገባኝ አደረገኝ ነው ማለት ነው። በቃ ዝም በል። እኔ አንተን በቃ ይቅርታ ከእሱ ጋር አትነጋገር። በቃ ይቅርታ አድርጊልኝ። ሰላም ፈጥረን ነው ብዬ አብረን ነው። ለምንድን ነው ማሰኝ? ይቅርታ አልኩሽ እኮ አይደል እንዴ? ለምንድን ነው ቆይ ማትረጂኝ? እኔ ማን አለኝ ብዬ እኔ ያላንቺ ማን አለኝ? እናት መግባት ካለብኝ ይገባል። እንድለያዩ ነው እንደምፈልገው እንድለያዩ ፈልጌ ሳይሆን እንድለያዩ ነገሮች እያደረገ ስለሆነ ነገሮቹ እንድለያዩ እያደረገ ውብዬ ተረዳ ነው እኮ። ግን እሱ እኮ ውብዬ ቆይ እኔን አታውቂኝም? ቆይ ነው እኔ ያሳለፍኩትን እንደማትረጂኝ ቆይ አይደለም። እኔ ምን ነው መረዳ ቆይ አይደለም። ያ ሁሉ ነገር መስዋዕት ከፈልኩልህ። ቆይ አይደለም ስንት ነገር ታገዝኩ። አሁን ተስተካክያለሁ። ልጆቼስ? እሺ ልጆቼስ? እኔ ልጆቼን አፍቀውኛል። ወደ ትዳር መመለስ ፈልጋለሁ። ህይወቴ ነሽ እንዴ? ማለት ለምንድን ነው ማሰኝ? ቆይ እንዴ ለምንድን ነው አትቀኛ ለስራት አብረን እንሁን ብዬ አብረን እንሁን። እኔ አብረን እንሁን። ትዳራችንን መልሰው በፈጠር በልጆች እሺ፣ በልጆቻችን ይህ ሁሉ ከተፈጠረ በኋላ እስቲ ምን እያደረገኝ እንደሆነ አልፈልግም። በቃ አሁን የረፈደ ሰዓት ነው። ገብቶሃል አይደል? ረፍዷል ሰዓቱ። እኔ በቃ ደከመኝ፣ አሁን ድክም ብሎኛል። አትወጂኝም ብዬ አትወጂኝም? እኔ ንገሪኝ፣ ግልጽ ንገሪኝ። ትወጂኛለሽ ብለህ አታወቅኝ። ትፈልጊያለሽ? ማድረግ አልችልም። አንተ እኮ ነው ወደህ ፈቅደህ ነው ይሄ ሁሉ ስህተት ስትሰራ ሸፈንኩልህ። አሁን ድክም ብሎኝ ቤተሰብ ማለት ከገባ በኋላ ስተሰራው ሳላቅ ያደረግኩትን ሁላ ለምንድን ነው አንቺ እያወቅኩ እንዳደረግኩ የምትቆጥሪብኝ? ረፍዷል። እንሄዳለን። አንተ ቆይ እኛን መለያየት ነው የምትፈልገው? መለያየታችሁን ትዳራችን ልለያይ ነው የምትፈልገው? መለያየታችሁን አልፈልግም። ንገረኝ። ስለ አትንካኝና ንገረኝ በስርዓት። ቆይ ትዳራችን እንዲለያይ ትፈልጋለህ? መለያየታችሁን አልፈልግም ነበር እና ምን እያደረስካት ያለው ደረጃ ግን በጣም አሁን ምን እያደረገ ቤተሰብ እረፍት ታደርጋለች። ከኔ ጋር ሄዳ እረፍት ታደርጋለች። ተለያዩ እያልክ እኮ ነው። እሺ ከዛ በኋላ ተለያዩ ከዛ በኋላ መለያየት ካለባቸው ይለያዩ። ኪሩቤል እንደዚህ አይነት ቃላት አንተ እኛን ለማለያየት ነው ፍላጎት? እሷ ጤንነት ያሳስበኛል። አንተን የማከብር ያህል እሷ ጤንነት ያሳስበኛል። እኔንማ አታከብረኝም እኮ። እኔ እንደማታከብረኝ ባላከብርማ እንደዚህ ቆሜ ያላዋራ ካደረግከው አንፃር እንደዚህ ቆሜ ያላዋራ ባላከብር ነው። እዚህ ተነጋገሩ ነው። በቃ ተው፣ ጥፋትን ለማንና ተቀበል እንዴ። እነሱም እኮ ልክ ናቸው። እስከ ዛሬ ድረስ ጣልቃ እንዳይገቡ ያዝኩትም እኮ እንደዚህ እንደተቀያየሙ ነው። ገብቷል አይደል? የበፊቱ ሰላማችሁ እንዳይበጠበጥ ነው። የኔ እንኳን አንድ ተበጥብጧል እንኳን ቢያንስ እንኳን አሁን እናንተ ሰላም እንድትሆኑ ነው እየፈጠሩት ያለው። ለምን ማተረተኝ? በቃ ከሱ ጋር አታውራ። በቃ ካወራ ከኔ ጋር አውራ። ተስፋ ቁረጥ እያልሽኝ ነው? በቃ ከኔ ጋር በጣም ተስፋ ቁረጥ። በቃ ምንም ማለት ነው። ተስፋ ቁረጥ ወይ
ንገሪኝ እስኪ ቆይ ስልሽ ንገሪኝ ቆይ አይደለም እኮ የእውነት በእኔ ተስፋ ቆርጠሻል? እሺ ቆይ ይሄ ሁሉ እየፈጠረ ነው አራስ እኔ ተስፋ ቆርጠሽ ኪራ ቆይ ተረጋጋ። አንተ ለምንድን ማትረጋጋው? ያውና ከዛ በኋላ እንትን ትላለህ። አንተ ለምንድን ማትረጋጋው? ስማ ባለትዳሮች ማለት ቆይ ስማ ስማ ኪራ አንድ ነገር ነው የምልህን ስማ። ባለትዳር መሀል ላይ ገብተህ አንተ በኋላ እነሱ ቢስማሙ የሚቆጭህን ነገር አታርግ። ገብቶሃል አይደለ? ስማ ባለትዳር መሀል ላይ ተው። አንተ እንትና ምንድነው ሲጋምጣው አይደለም ተረጋጋ። አንተ ያንተ ነገር አውርቼ ራሱ አጨርሰው ከሁሉም ጋር አንተ እንዴት ነው? አንተ በእናትህ ልቀቅ። በቃ ያወራን አይደል እንዴ? ማን ነው የምትለው? አንተ ያ ትሄዳለህ። ስርዓት ይኖር ያ ትሄዳለህ። ይበቃል። በቃ ታገስኩ። ምን እያለ ነው ማለት ነው? በቃ ታገስኩ ይለኛል። እኔማ ታግሼ እስካሁን ድረስ ያወራን አይደል እንዴ? ከሷ ጋር ያወራው እየጮህባት ነው የምታወራው። እያወራው ነው። አትጮህባት። መሄድ ካለባት አውርታኝ ነው የምትሄደው። አትጮህባት። እሷ ለምን እንደምታስጨንቋት ሆስፒታል ድጋሚ እንድትገባ ነው ፈልጉት። ይሄ ነው አላማ። ምንም ማረጋችሁ ታዲያ ወንድሟ ኮንክ በቃ ያው አንቺ ለምን ነው ታሳስ ያለው ነገር እያየህ እንደዚህ የሆነች እያየህ ለምን የምታሰቃይኝ? እኔ ተሰቃየሁትን ማንም የሚያስብልኝ እኮ አንተ ምን ነው የተሰቃየ? ምን አደረግኩ እኔ? ምን አደረግኩ እኔ? እኔስ ምን አደረግኩሽ? እኔ ንጹህ ሰው ነኝ። ንጹህ ሰው ነኝ እኔ። እስከ ዛሬ ድረስ ምንድን ነው ያደረግከው? ምንም አላደረኩም እኔ። በቃ እያወኩኝ ያደረኩት ነገር ያው ካለረቀሽ ሳታውቅ እንኳን ስንት ነገር ነው ያደረግኩት። በቃ ያደረኩት ነገር የለም። እኔ ንጹህ ሰው ነኝ። ቢገባሽ እኔ ንጹህ ሰው ነኝ። አልተረዳሽኝም እንጂ እኔ ንጹህ ሰው ነኝ። አንተ ሁሌ እንደዛ ትላለህ። ንጹህ ሰው ነኝ። የሚወጣው ሰው ምንድን ነው ንገረኝ እስኪ። በቃ እኔ ንጹህ ሰው ነኝ። ንጽህና የቱ ጋር ነው? እስኪ ንጹህ ሰው ነኝ። የቱ ጋር ነው ንጽህና? የቱ ጋር? እኔ ንጹህ ሆነ እኔ አብጄ ነው አንተን እየገፋ ያለሁት። እኔ አብጄ ነው የልጆችን አባት እየገፋ ያለሁት። እኔ ንጹህ ሰው ነኝ። አልተረዳሽኝም። አልተረዳሁም። እኔ ንጽህና አላወቅሽም አንቺ የኔ ንጽህና አላወቅሽም። እንደዛ ስታስደበኝ የነበሩ ዛሬ ምንም ስህተት አልሰራሁም ትላለህ ነው። ምንም ስህተት እንዳልሰራ ሰው እኔን እንደዚህ ትናገረኛለህ። ዛሬ ደግመህ ሰዓቱ ደርሷል፣ እንሄዳለን። ደረሰ። በመሀል አትግባ እባክህ ኪሩቤል፣ በመሀል አትግባ። ምን እንዳደርግ ነው የምትፈልገው? በቃ እኔ ናም ረፍዷል፣ ተወኝ። እኔ በራሴ መኖር እችላለሁ። ተው በቃ አንተም ተው በቃ አቁም። ወዴት ነው እንሄዳለን የምትለው? በእናትህ ስርዓት ይኑር። በቃ ምን ማለት ይበቃል። በቃ እንሄዳለን ምናምን አትልም። ምን ያገባል? ምን ያገባል? ወንድሟ እኮ ነህ እና ወንድሟ ስለሆንኩ እኮ መሰለኝ መጥቼ ይዣት ያለው ነው። ከእሱ ጋር አፍላፊ አትካፈት። ቢያንስ እንኳን እነሱን አክብር። ቤተሰብ ጋር ሄዶ ሌላ ነገር ነው የሚናገረው። በእናትህ ለምንድን ነው የማትሰማኝ? አሁን አንተ ከቤተሰብ ጋር መጋጨት ትፈልጋለህ? እንደዛ ነው? ከኔ ጋር እንደተጋጨው ከቤተሰብ ጋር መጋጨት ትፈልጋለህ? እንደዛ ነው የምትፈልገው?